አሉ። በተጨማሪ የአማራ ልጅ እኔ ወሎ ነኝ ወሎ ሆኜ አማራ መሆኔን የሚያረጋግጥ ማስረጃ ስጡኝና አማራነቴን ልቀበል አልነበረም። የአማራ ልጅ ሆኖ ወሎነቴን አማራነቴን የሚነግረኝ የሚያስረዳኝ አልነበረም። ያው ማንነት በደም ጥራት ላይ የተመሰረተ መሆን መቻል አለበት ብዬ አስባለሁ። አማራ ኮንኩኝ የዘር ግንዴን ሀረጌን እንዴት አማራ ልሆን እንደቻልኩኝ አስረዱኝ ብዬ በተደጋጋሚ ብዙ ጊዜ የአማራ ልጆችን ጠይቃለሁ። ያገኘሁት መልስ ግን ጋላ አንተ ጋላ ነህ፣ ለዛ ነው እንደዚህ የምትለው ጽንፈኛ ነህ የሚል ስድብ ነው እንጂ ማገኘው የሚያስረዳኝና ወሎነቴን አማራነቴን ግልጽ የሚያደርግልኝ እስከዛሬ አላገኘሁም ከአማራ ልጆች። ግን የኦሮሞ ልጆችን ጠጋ ብዬ አናግሬ ኦኬ ወሎ ነኝ ግን አማራ ተመሳሳይ ነገር ነገሩኝና አሳመኑኝ። ሙቤ ይሄ ለሀቅ ነው የምነግርህ። ይሄው በምጾመው ጾም ማለት ነው እምልልሃለሁ። ለኦት ብዬ ነው ይሄ የምናገረው ማለት ነው። እንዴት አማራ ሆንኩኝ እኔ ወሎ ነኝ እንዴት አማራ ሆንኩኝ ብዬ የአማራ ልጆችን ስጠይቅ ስድብ ነው ጋላ ነው የሚሉኝ፣ ጽንፈኛ ነው የሚሉኝ። ግን የኦሮሞ ልጆችን እስቲ ወሎ ኦሮሞ ነው ትላላችሁ አስረዱኝ ስላቸው መጽሐፍ አንብበው ትልቅ ሰዎችን ጠይቀው እንደዚህ ያስረዱኛል። ከጻፍኳቸው አንድ ነገር ልንገር፣ ካመንኩበት ነገር ማለት ነው ወሎ ኦሮሞ መሆኑንና እኔም ኦሮሞነትን የተቀበልኩበትን አንድ ነገር ልንገር። የኦሮሞ ልጆችን በተደጋጋሚ ጠየቅኳቸው፣ እስቲ ንገሩኝና እኔ ኦሮሞ ልሁን፣ ወሎ ኦሮሞ ከሆነ አስረዱኝ። የተማርኩ ልጅ ነኝ፣ የአንደኛው ክፍለ ዘመን ልጅ ነኝ፣ እረዳለሁ። የማልረዳበት ምንም ምክንያት የለም ብያቸው ሳልጠላቸው በፍቅር ጠየቅኳቸው። እነሱም በፍቅር መለሱልኝ። የማነባቸውን መጽሐፍ ጋበዙኝ። የኦሮሞን የዘር ግንድ ነገሩኝ። ከዛ ውስጥ ወሎ የኦሮሞ ልጅ መሆኑን አስረዱኝ። እንዴት ወሎ ኦሮሞ እንደሆነ በተግባር በተጨባጭ አሳዩኝ ማለት ነው። ይሄ ጽፌ ካነበብኩት ከነገሩኝ ነገሮች አንዳንድ ነገር ልበልልህ። አሁን በትንሹ ጽፌ ከያዝኩት ነገር ማለት ነው። ኦሮሞ ሁለት ልጆች አሉት አሉ። ኦኬ አልኳቸው። ኦሮሞ ሁለት ልጆች አሉት፣ እነሱም ቦረናና ባሬንቱ ናቸው። ቦረና 12 ልጆችን ወለደ፣ ባሬንቱ 7 ልጆችን ወለደ። አሁን ወደ ወሎ የዘር ሀረግ ልመጣ ስለሆነ የቦረናን እተወውና ቦረና 12 ልጆችን የወለደው ባሬንቱ ደግሞ 7 ልጆችን ግዴታ ወደ ባሬንቱ ነው መጣው፣ ቦረናውን ትቼ ማለት ነው። ባሬንቱ ማለት ታናሽ ልጅ ነው፣ የኦሮሞ ታናሽ ልጅ። ታላቁ ቦረና ነው፣ ታናሹ ባሬንቱ ነው። ወሎ ባሬንቱማ ማለት ነው፣ ባሬንቱማ ልጅ ነው ሲባል እሰማለሁ። እኔ አባቶቼ አያቶቼ እኛ የባሬንቱማ ልጆች ነን ሲሉኝ እሰማለሁ። ምን እንደሆነ ግን አላውቅም ነበር። እስቲል እስከ ቅርብ ጊዜ አማራ ነኝ ብዬ ነበር የማስበው። ኦኬ ባሬንቱማ የኦሮሞ ታናሽ ልጅ 7 ልጆችን ወለደ። እነሱም ከረዩ፣ አርሲ፣ ሁምበና፣ ኢቱ፣ አኪቹ፣ ራያና የእጁ ናቸው። ሰማችሁኝ? የባሬንቱ 7 ልጆች ናቸው እነዚህ ማለት ነው። ከረዩ አለ፣ አርሲ አለ፣ ሁምበና አለ፣ ኢቱ አለ፣ አኪቹ አለ፣ ራያ አለ፣ የእጁ አለ። እነዚህ 7 ልጆችን ማን ወለደ? ባሬንቱማ የኦሮሞ ታናሽ ልጅ 7 ልጆች ማለት ነው። አሁን ወደ ወሎ የዘር ግንድ ልመጣላችሁ ነው ማለት ነው። ኦኬ ብዬ ተቀበልኩኝ። 7 ልጆች የባሬንቱማ ልጅ ሲባል እሰማለሁ በፊትም። ኦኬ አልኩኝ። ከዛ በኋላ ወሎ የማን ልጅ ነው ስል ከረዩ አለ አሉኝ። በደንብ እንድሰማ ይፈልጋለሁ። ከረዩ አለ የባሬንቱማ የመጀመሪያ ልጅ ማለት ነው። ከ7ቱ ልጆች የመጀመሪያው ልጅ ባሬንቱማ አለ። ከረዩ አለ የመጀመሪያው ልጅ። ከረዩ 2 ልጆችን ወለደ። እሱም ዱለቻና በሶ የሚባሉ ልጆች ማለት 2 ልጆች። ዱለቻ የመጀመሪያው የከረዩ ልጅ ነው። በሶ ደግሞ ሁለተኛው ልጅ ነው። አሁን ወሎ ዱለቻ ስንት ልጆችን ወለደ? 2 ልጆችን ወለደ። ማንን? ሊበንና ወሎን። ገባ? ከረዩ አለ የባሬንቱማ የመጀመሪያ ልጅ። ከረዩ የወለዳቸው ዳለቻ እና ቦንሳ የሚባሉ 2 ልጆች አሉት። ከረዩ ዳለቻ የሚባለው ደግሞ 2 ልጆችን ወለደ። እሱም ሊበንና ወሎን። ገባ? እዚህ ጋር ነው ወሎ አሁን የተወለደው ማለት ነው። የባሬንቱማ ልጅ የኦሮሞ የከረዩ ልጅ ማለት ነው። የዱለቻ ልጅ ነው። ዱለቻ 2 ልጆችን ወለደ፣ ቦረናና ሊበንና ወሎን።
ወሎ እዚህ ጋር ስንት ልጆችን ወለደ አልኩኝ። አሁን ኦኬ እኔ አሁን እዚህ ጋር ኦሮሞነቴ ተረጋግጧል ማለት ነው። አያም ኦሮሞ ብዬ በደም ጥራት ላይ የተመሰረተ ማንነቴ ኦሮሞ እንደሆነ ተቀበልኩኝ 100% ማለት ነው። ምንም ሳልጠራጠር እርግጠኛ ሆንኩኝ ማለት ነው። ግን እንደዚህ የሚያስረዳኝ የአማራ ልጅ አንድም አላገኘውም ከስድብ ውጪ ጥያቄ በመጠየቄ እንዴት አማራ ልትሉኝ ቻላችሁ አስረዱኝ ብዬ በመጠየቄ ስድብ ነው ያተረፍኩት። ጋላ ነው የሚሉኝ፣ ጽንፈኛ ነው የሚሉኝ፣ ዘረኛ ነህ ነው የሚሉኝ። ወሎ የሚባል የለም አንተ አማራ ነህ ይሉኛል። እንዴት ከዛ የኦሮሞ ልጆችን ስጠይቅ ደግሞ የኦሮሞ ልጆች እንደዚህ አስረዱኝና ኦሮሞነቴን በግልጽ አሳዩኝ ማለት ነው። ተቀበልኩት ኦሮሞነቴን። እዚህ ጋር በፍቅር ነው ያዘኝ። በፍቅር ማይ ብራዘር አይ ላቭ ዩ ዊ ላቭ ዩ በጣም እንወዳለን። እኔም እየተቀበለው ወሎ ማንነቱ ሙቤ ይኸውልህ ወሎም 2 ልጆችን ወለደ አሉኝ። ኦኬ ብዬ ተቀበልኩኝ። አሁን ዲፊኒትሊ 100% ሹር ለመሆን ማለት ነው። ኦኬ ወሎ 2 ልጆችን ወለደ አሉኝ። እነሱስ እነማን ናቸው ብዬ ጠየቅኳቸው። የመጀመሪያው ልጅ አፍሬ ይባላል አሉ። ሁለተኛውስ ሰደቻ ይባላል አሉ። እስቲ ሰደቻ አለ አፍሬም አለ። አመንኩኝ፣ አረጋገጥኩኝ ማለት ነው። በተግባር አሳዩኝ በተጨባጭ። ኦኬ አፍሬ ስንት ልጆችን ወለደ? 4 ልጆችን ወለደ። አፍሬ ማለት ራሱ አፍረን ወደሚለው ወደ ኦሮምኛ ይጠቃል። ሰደቻ ደግሞ ሚውታዝ ለምን እንደዚህ አይነት አቀባበል ለምንቀበልህ? ኖ ኔቨር እንደዚህ አይነት አቀባበል ለምንቀበልህ ራሱን አውቆ ወደ ቤተሰቦቹ ወደ እናቱ ወደ አባቱ ወደ ወንድሞቹ የሚመጣ ወሎ እንደዚህ አይነት አቀባበል አይደለም በፍጹም እንቀበለው። ከፈጠር በኋላ ስንት ሺህ ሰው በተሰበሰበበት አንተን በውስጥ አናግራለሁ ፈልግሃለሁ። ዌልካም ማይ ወሎ። ሌሎቹም እንደውም ከወሎ መብረቅ ጋር ውይይት ስላለን በኋላ ሌላም ካላችሁ እንዲህ እየመጣችሁ ማለት ነው ወደ ወንድሞቻችሁ ወደ የዘር አረጋ ነገር እዮዳብ እንዳንድ አማራ ልጅ ማለት ነው። እዮዳብ ምን ትላለህ? ይሄን ምን ትላለህ? እኔም ቆይ በመጀመሪያ ይኸውልህ ወንድሜ ገልገለሲ በቹ ወዩ አብዲነታን ደረከኝ ገልገለሲ በቹ ወዩ ኮፕሊን ጎዳ ዋርኒንግ ይለቱ ይፈራ ወላሂ ሲነገርሲሱ እንገመድ ይፈመለ ገልገለሲ በቹ ወዩ ወረከራ ገልገላ ሰከንታ ቆጴ ሲነሲ በቹ ወዩ ኦዊብኔ ሙቤ ይኸውልህ እኔ አርጌ ዛሬ ተመልሼ አርጌ ልጠይቅህ። አርጌ ፎሎ አርጉት። አሁን ፎሎ አርጉ። ቪዲዮን ከመጣ በኋላ ከፈለገ ፎሎ አርጉትና ማታ ከፈጥር በኋላ እየወደ ባለበት አቀባበል እናደርግለታለን። አቀባበል ፎሎ ባክ አርጌዋለሁ። በጣም እድለኛ ነህ እንደዛ ቆጥረ